እግዚአብሔር አምላክ ፈጽሞ ይቅር ሊላቸው የማይችላቸው ሁለት አይነት ኃጢያቶች አሉ። የመጀመሪያው አይነት ኃጢያት ፈጽሞ ንስሐ ያልተገባበት ኃጢያት ነው። አንደኛ ዮሐንስ ምዕራፍ 1 ከቁጥር 6 ጀምሮ ያለውን ላንብብላችሁ። እንደዚህ ይላል፣ በጨለማ እየተመላለስን ከእርሱ ጋር ኅብረት አለን ብንል እንዋሻለን፣ እውነትንም አንኖረውም። ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ዩሲ በኃጢአት እየተመላለስን ኃጢአትን አድርገን ኃጢአት የለብንም ብንል ራሳችንን እናስታለን፣ እግዚአብሔርን ውሸታም እናደርገዋለን፣ ቃሉም በእኛ ውስጥ የለም ነው የሚለው። ነገር ግን ኃጢአታቸውን ለሚናዘዙ ኃጢአታቸውን ተቀብለው ንስሐ ለሚገቡ ግን የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ይላል። የክርስቶስ ኢየሱስ ደም የሚሰራው ንስሐ ለሚገቡት ነው። ንስሐ ለማይገቡት ግን የክርስቶስ ኢየሱስ ደም ሊያነጻቸው አይችልም። ቁጥር 7 ላይ እንዳለው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አለ። ቀጠል ብሎ ትንሽ ከሄደ በኋላ ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው ይላል። የክርስቶስ ኢየሱስ ደም ከኃጢአት ሁሉ የሚያነጻው ንስሐ ለሚገቡ ኃጢአታቸውን ለሚናዘዙት ነው ማለት ነው። አንድ ማወቅ ያለብን ነገር መንፈሳዊ ዓለም እንደዚህ እንደ ቁሳዊ ዓለም አይደለም። በዚህ በቁሳዊ ዓለም አጭበርብረን መኖር እንችላለን። በነገራችን ላይ ለምሳሌ ገንዘብ ሰርቄ ቤት መስራት እችላለሁ። በዘረፍኩት ገንዘብ መኖር እችላለሁ፣ ብዙ ሰው ሳያውቅብኝ ማለት ነው። መንፈሳዊ ዓለም ግን በመርህ ነው የሚመራው። በመንፈሳዊ ዓለም ማንም ሰው ሊያምታታም ሊያጭበረብርም አይችልም። መርሆች አሉ። አንደኛው መርህ የትኛውም ኃጢአት ከኛ ላይ ሊነሳ የሚችለው በክርስቶስ ኢየሱስ ደም ነው። ነገር ግን ያ ደም በእኛ ህይወት ላይ አክቲቭ ሊሆን የሚችለው በንስሐ ህይወት ከተመላለስን ብቻ ነው። አይ ዘመን ስላለፈ ወይንም ስለረሳ ነው ወይንም ሰው ስላላየን ወይንም ህሊናችን ስላልወቀሰን የረሳ ነው ኃጢአት በመንፈሳዊ ዓለም ላይም ተረስቷል ማለት አይደለም። መንፈሳዊ ዓለም ላይ ያለው መርህ እንደ ሜታል ዲቴክተር ማሰብ እንችላለን። ለምሳሌ ሴኪዩርድ የሆኑ ቦታዎች፣ ጥብቅ የሆኑ ኤሪያዎች ስንገባ እንደ ኤርፖርት የመሳሰሉ ቦታዎች ስንሄድ ፖሊሶች ይዘው የሚጠብቁ ሜታል ዲቴክተሮች አሉ የሚጮሁት። እነሱ ማሽኖች ፈገግ እያልኩ ስለሄድኩላቸው ጸጥ ብሎ አያሳልፉኝም። ወይንም በጣም እያለቀስኩ አሳዛኝ ፊት ይዤ ስለሄድኩኝ ከመጮህ ወደ ኋላ አይሉም፣ ብረት እስከያዝኩኝ ድረስ ማለት ነው። ወይንም እስቲ ልሸውዳቸው ትንሽ ይርሱ ብዬ ሻይ ጠጥቼ ቆይቼ ተመልሼ በመጣም ከመጮህ ወደ ኋላ አይሉም። አስሎንጋስ እኔ ብረት ይዤ እስከተመላለስኩ ብረት ነክ ነገር ይዤ እስከተመላለስኩ ድረስ ይጮሃሉ ማለት ነው። ልክ እንደዛ መንፈሳዊ ዓለም ላይም ንስሐ ያልተገባበት ኃጢአት የዛሬ 10 ዓመትም የዛሬ 20 ዓመትም ይሁን በንስሐ ብቻ ነው ሊሻር የሚችለው። አንዳንድ ጊዜ ትንቢታዊ ቃል ሰዎች ሲመጣላቸው ተመልክታችሁ ከሆነ እንደዚህ አድርገህ እንደዚህ በድለህ በዚህ መልክ አጥፍተህ ነበረ ምናምን ሲለው አገልጋዩ እንዴ እግዚአብሔር ሰው እሱ እኮ የዛሬ 6 ዓመት ነው የቆየ ታሪክ ነው ይላሉ። መንፈሳዊ ዓለም ላይ የቆየ ታሪክ የሚባል ነገር የለም። ኢንፋክት ጌታ ኢየሱስ እኮ መጥቶ ደሙን ያፈሰሰው ለዚህ ዓለም የሞተው እኮ ከስንት ሺህ 3000 ወይንም 4000 ዓመታት በፊት ለተሰራ ኃጢአት ነው። ኃጢአት ስርየት የሚያገኘው በክርስቶስ ደም በኩል በሚደረግ ንስሐ ብቻ ነው ማለት ነው። በዚህ ዘመን የንስሐ ትምህርት ብዙ አይበረታታም። ብዙ ቦታም የንስሐ ትምህርቶችን አንሰማም። ሰዎችም ንስሐ እንዲገቡ ሲማሩ ወይ ሲነገር አንሰማም። ነገር ግን ንስሐ ማለት በክርስትና ውስጥ እጅግ በጣም ትልቅ እድል ነው። እስቲ ያስቡት፣ ጌታ ኢየሱስ በቃ በመስቀል ላይ ሞቼላችኋለሁ፣ በምድር ላይ ተሰቃይቼላችኋለሁ፣ ደሜን አፍስሻለሁ። ከዚህ በኋላ ግን ኃጢአትን ደግሞ የሚሰራ ሰው ሌላ ሶስተኛ እድል የሚባል ነገር የለም። አንዴ ኃጢአትን ከሰራችሁ አለቀላችሁ ብሎ ቢሄድ ምን ሊፈጠር እንደሚችል አስቡት። ነገር ግን ንስሐ የሚባልን በጣም ትልቅ እድልን ምድር ላይ አስቀምጦልን ሄደ። ለሚስት ሰው የሚመለስበትን መንገድም ሴት አድርጎልን ሄደው። ለዛ ሰው የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻዋል። ለምን? ንስሐ ስለሚገባ ኃጢአቱን ስለሚናዘዛት ማለት ነው። አሁንም ደግመዋለሁ፣ ንስሐ ያልተገባበት ኃጢአት ይቅርታ የለውም፣ ስርየት የለውም። ኃጢአት ሊሰራ የሚችለው በንስሐና በንስሐ ብቻ ነው። ብዙ ጊዜ ንስሐ ማለት አቅጣጫ መቀየር ነው፣ ማለቃቀስ አይደለም፣ እግዚአብሔር ይቅር በለኝ ማለት አይደለም ይባላል። በተወሰነ መልኩ እስማማለሁ፣ እኔም አምንበታለሁ። ነገር ግን ይሄ ሙሉ በሙሉ እውነት ነው ማለት አይደለም። ምክንያቱም
አንድ ሰው ነፍስ ገደለና አቅጣጫ ቀየረ፣ ከዛ በኋላ አልገልም አለ። በቃ ይቅርታን አገኘ ማለት ነው? ለዛኛው ተግባሩ ለፈጸመው ላፈሰሰው ደም ንስሐ መግባት አለበት፣ ይቅርታን መጠየቅ አለበት። ንስሐ ዝም ብሎ ከሆነ ነገር አቅጣጫ ስለቀየርን ማለት አለም። አቅጣጫ መቀየር በጣም ትልቅ ተግባር ነው፣ ስንመላለስበት ከነበረ ህይወት ተመልሰን። ነገር ግን የእውነት የሚመለስ ሰው በነገራችን ላይ ዝም ብሎ አይመለስም። የተመለሰበት ራሱ አቅም ያገኘበት ምክንያት ንስሐ ስለገባ ነው። ሰው ንስሐ ሳይገባ ያለምንም አቅም ከኃጢአት ሊመለስ አይችልም። ስለዚህ ችላ ያልናቸው ኃጢአቶች ካሉ እግዚአብሔር እንዲያስታውሰን፣ አንዳንዴ በህሊናችን ይነግረናል፣ አንዳንዴ በድምፅ መልክ ይነግረናል፣ አንዳንዴ በአገልጋዮች ኮሚኒኬት ያደርገናል። እግዚአብሔር እንዲያስታውሰንና በእነኛ ስህተቶች ወይም ኃጢአቶች ላይ ንስሐ መግባት እንድንችል መጸለይ ያለብን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ሐዋርያ ጳውሎስ እንደዚህ አለ፣ በመልእክቴ ባሳዝናችሁም በዚህ አልጸጸትም አለ። ቆሮንቶሳውያንን በመልእክቴ እንደማሳዝናችሁ አውቃለሁ፣ ግን አይጸጽተኝም አለ። ለምን? ብጸጸትም እንኳን መልእክቴ ያሳዘናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። አሁንም ደስ ብሎኛል። በዚህ ምክንያት ደስ ብሎኛል። ደስታዬም ስላሳዘናችሁ ሳይሆን ሐዘናችሁ ንስሐ ለመግባት ስላበቃችሁ ነው። ምክንያቱም ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከኛ የተነሳ ምንም አልተጎዳችሁም። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ዓለማዊ ሐዘን ግን ለሞት ያበቃል አላቸው። በመልእክቴ የማሳዝናችሁ ንስሐ እንድትገቡ ነው። እንደ እግዚአብሔር ፈቃድ የሆነ ደግሞ ሐዘን ወደ ንስሐ ነው የሚወስደው፣ ለድነት ነው የሚሆነው እያላቸው ነው። እዚህ ጋር ያ የእግዚአብሔር ሰው ኃጢአታቸውን እያስታወሳቸው ነው ማለት ነው። በዚህ መልክ ተመላለሱ፣ ይሄንን ነገር ንስሐ ግቡበት እያላቸው ነው። ያንተ የአሁኑ ችግር በቀድሞ ትዳር ላይ የበደልከው ሰው አለ ተብሎ ትንቢት ለሰው ሲመጣ ሰምታችሁ ታውቃላችሁ? ወይንም ያንቺ ችግር እናትሽ በጣም አዝናብሻለች፣ እናትሽ ይቅር ልትልሽ ይገባል፣ በድለሻታል የሚል መልእክት ሰምተን እናውቃለን በቤተ ክርስቲያን ውስጥ። እነኚህ ሁሉ መልእክቶች ያለፉ ዘመኖች ናቸው። ነገር ግን ዘመን ስላለፈ ኃጢአት ዝም ብሎ አይታለፍም። ኃጢአት ሊሻር የሚችለው ብቸኛው መንገድ በክርስቶስ ኢየሱስ ደም በኩል በሆነ ንስሐ ብቻ ነው። 2018 ስለገባ የ2017 ኃጢአቴ 2012 ኃጢአቴ ተሰርዮልኛል የሚባል ነገር የለም። ዘመን ኃጢአትን የማስተሰረይ አቅምም ብቃትም የለውም። ይሄ ሌላ አይነት ዳክትሪን ነው። ኃጢአትን ሊያስተሰርይ የሚችለው በክርስቶስ ኢየሱስ ደም በኩል የሆነ ንስሐ ህይወት ብቻ ነው። ስለዚህ ሁለት ነገሮችን በእርግጠኝነት መናገር ይቻላል። የትኛውም ኃጢአት በክርስቶስ ኢየሱስ ደም በኩል ንስሐ የምንገባ ከሆነ የኢየሱስ ክርስቶስ ደም ከየትኛውም ኃጢአት ያነጻናል። ፔሬድ። ምንም አይነት ኃጢአት ቢሆን የኢየሱስ ክርስቶስ ደም እንደሚያነጻን የእግዚአብሔር ቃል ይናገራል። ነገር ግን ንስሐ ያልገባንበትን ኃጢአት ከኛ ተጸጽተን ወደ እግዚአብሔር ለንስሐና በኑዛዜ ያላቀረብነውን ኃጢአት የክርስቶስ ኢየሱስ ደም በየትኛውም መልኩ ሊያነጻን አይችልም። ሲጀመር እኮ ድነትን ራሱ እኮ ያገኘነው እኛ ኃጢአተኛንን ብለን ኮንፌስ አድርገን ነው እንጂ የኢየሱስ ደም ዝም ብሎ መጥቶ ክርስቲያን አላደረገንም፣ ሊያደርገንም አይችልም። ፈቃድ የሚባል ነገር አለ። ስለዚህ የመጀመሪያው እግዚአብሔር ይቅር ሊለው የማይችለው ኃጢአት ንስሐ ያልተገባበት ኃጢአት ነው። በጣም ብዙ ሰዎች ዘመን ስላለፈ ነገሮች ስለተረሱ ኃጢአት የተረሳ ይመስላቸዋል። ኃጢአት በመንፈሳዊ ዓለም ሊረሳ የሚችለው በንስሐና በንስሐ ብቻ ነው። ንስሐ ለሚገባ ሰው የክርስቶስ ኢየሱስ ደም አክቲቭ ነው፣ በሕይወቱ ላይ ይሰራል፣ ይሰራይለታል ማለት ነው። ከዛ ውጭ ግን ሰው ስላልሰማኝ፣ ማንም ስለማያውቅ፣ መንግስት ስለረሳው፣ ያየኝ ሰው ስለሌለ፣ ህሊናዬ ምንም ስላልወቀሰኝ የሚል ነገሮችን ደርድረን የእውነተኛ ንስሐ ማለት በመንፈስና በእውነት የሆነ ንስሐን በእግዚአብሔር ፊት ሳናቀርብ የታለፈ የትኛው አይነት ኃጢአት እስከዛሬ ድረስ በህይወታችን ላይ አለ። ምናልባትም አሁን ላለንበት አንዳንድ ህይወት ኮንትሪቢዩት እያደረገ ያለው ያ ኃጢአት ሊሆን ይችላል ማለት ነው። ሁለተኛው እግዚአብሔር ፈጽሞ ይቅር የማይለው ኃጢአት ይቅር አለማለትን ነው። ይቅር የማይል ክርስቲያን ይቅር እንደማይባል ነው የእግዚአብሔር ቃል የሚናገረው። ማቴዎስ ወንጌል ምዕራፍ 6 ምዕራፍ 18 ላይም ስለዚህ ሐሳብ ይናገራል። ላንብብላችሁ። ማቴዎስ ወንጌል ምዕራፍ 6 ቁጥር 14 እንደዚህ ይላል፣ እናንተ ይላል የበደሏችሁን ይቅር ብትሉ የሰማያዊ አባታችሁ ደግሞ እናንተን ይቅር ይላችኋል። በጣም ደስ ይላል። እኛ ይቅር ካለን ይቅር ይለናል። ግን ይቅር ማለት ቢደብረኝስ በቃ ይቅር ይለኛል ማለት ነው? ኖ። ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ ምን ማለት ነው? እግዚአብሔር ይፈርዳል። እግዚአብሔር አንድ ቀን እሱን ገሎት እሱን አጥፍቶት ህይወቱን አበላሽቶ ያሳየኛል፣ እግዚአብሔር በደልን ቆጥሮ ይፈርድልኛል ምናምን እያለ የምንጠብቅ ከሆነ ይቅር የማንል ከሆነ ይላል
አባታችሁም ኃጢአታችሁን ይቅር አይልላችሁም። ያስቀመጣችሁት ባንክ ውስጥ ያስቀመጣችሁት ያከማቻችሁት ነገር ምህረትን ሳይሆን ቂም መያዝን ስለሆነ አባታችሁም በእናንተ ላይ ቂም ይዝባችኋል፣ ይቅር አይላችሁም እያለ ነው የሰማይ አባታችን ማለት ነው። በጣም የሚገርም ቃል ነው። ማቴዎስ 18 ላይ ደግሞ እንደዚህ ይላል ቁጥር 35 ስለዚህ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴም እንደዚሁ ያደርግባችኋል። በጣም ከባድ ቃል ነው። እያንዳንዳችሁ ወንድሞቻችሁን የበደላችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴም እንደዚሁ ያደርግባችኋል። ይሄንን ቃል አሁን በምንድን ነው የምናልፈው? አጭበርብረን ማለፍ እንችላለን? አምታተን ማለፍ እንችላለን? ዲፕሎማቲክ ሆነን ምናምን የሆነ መልካም ፊት አሳይተን ማለፍ እንችላለን? በፍጹም መንገዱን ዘጋው እኮ። እያንዳንዳችሁ ወንድሞቻችሁን ለይምሰል አይደለም ያለው፣ ከልባችሁ ይቅር ካላላችሁ፣ በእግዚአብሔር ፊት ይቅር ብያለሁ ብላችሁ ከልባችሁ ካላወጣችሁ እግዚአብሔር አባታችሁም እናንተን እንደዚሁ ያደርግባችኋል አለ ጌታ ኢየሱስ። በነገራችን ላይ ይሄ ይቅርታ ኢሹ በጣም ግልጽ ነገር ነው። ምንም ያምታታ ነገር የለውም። የግሪኩ የዕብራይስጡ ማለት የለብንም። በጣም ግልጽ በሆነ አማርኛ ነው የተጻፈው። ስለዚህ ይቅር ያላልነው ሰው ካለ እግዚአብሔር ፈጽሞ የኛንም ኃጢአት ይቅር አይለንም። እንደተከማቸ ነው ያለው ማለት ነው። እኔ ይቅር ማለት ይከብደኛል፣ የተበደልኩት በደል እኮ በጣም ከባድ ነው የምንል ከሆነ እግዚአብሔርን ጸጋ መለመን ነው። አልቻልኩም፣ ጸጋ ስጠኝ፣ ይቅር የምልበትን የውስጣዊ መንፈሳዊ አቅምን ስጠኝ ብለን መለመን አለብን። አንድ ትልቅ የእግዚአብሔር ሰው ስለ ይቅርታ ሲያወራ ሰዎችን ይቅር ለማለት ይላል እኛ ምን ያህል ይቅር እንደተባልን እስኪገባን ድረስ ከባድ ነው ይላል። እኛ ምን ያህል በእግዚአብሔር ዘንድ ይቅር እንደተባልን የገባን ቀን ሰዎችን ይቅር ለማለትም ይቀለናል ይላል። ስለዚህ የተሻለው ሐሳብ እግዚአብሔርን ጸጋ በመለመን እግዚአብሔር ምን ያህል እኛን ይቅር እንዳለን አስበን ማንም ሰው በየትኛው መንገድ ቢበድለን እግዚአብሔር የሰጠን ትእዛዝ በሱ ላይ የቂም ጸሎት እንድንጸልይ፣ ቂም እንድንይዝበት፣ ፍርድ እንድንጠብቅ ሳይሆን የትኛውም ወንድማችን ቢበድለን ከልባችን በእግዚአብሔር ፊት ይቅር ማለት፣ ከዛም እግዚአብሔር የኛን ኃጢአት፣ የኛን በደል፣ የኛን ህይወት ይቅር ይልልናል። እኛ ይቅር ማደል ከሆነ ግን የኛ ህይወት እንደተያዘ ነው የሚከርመው ማለት ነው። የዛሬውን ትምህርት ሳጠቃልልላችሁ ንስሐ ያልተገባበት ኃጢአትና ይቅር ያላልነው በደል በፍጹም ሊሻሩ የማይችሉ ኃጢአቶች ናቸው። ንስሐ መግባት አለብን፣ ይቅር ማለት አለብን። ንስሐ ሳንገባ ይቅር ሳንል በእኛ ህይወት ላይ የሚሰራ የክርስቶስ ኢየሱስ ደም የሚባል ነገር የለም፣ መጽሐፍ ቅዱሳዊም አይደለም። የክርስቶስ ኢየሱስ ደም በእኛ ህይወት ላይ ኦፕሬት ሊያደርግ አክቲቭ ሊሆን የሚችለው ንስሐ ለገባች ነፍስና ይቅር ለሚል ክርስቲያን ነው ማለት ነው። ምንም እንኳን በህይወታችን ላይ የተከሰተ ያሉ መከራዎች ሁሉ የኃጢአታችን ውጤት ናቸው ብዬ ባላምንም፣ ምክንያቱም እግዚአብሔር በተለያየ ምክንያት በመከራ ውስጥ ያሳልፈናል። ይህንንም ከዚህ በፊት ተመልክተናል። ነገር ግን አንዳንድ የምናልፍባቸው መከራዎች ምናልባት ከኛ ኃጢአት ምክንያት የተነሳ ሊሆኑ እንደሚችሉ ግን መጽሐፍ ቅዱስ ይጠቁመናል። እኔ በጣም በርካታ ሰዎችን ተመልክቻለሁ፣ ከራሴም ጭምር። ንስሐ ሲገቡ የቢዝነስ በር የተከፈተላቸው፣ ንስሐ ሲገቡ የጸሎት ህይወታቸው ያበበ ወይንም ብሬክ ስሩ የሆነላቸው፣ ንስሐ ሲገቡ ከእስር ቤት የተፈቱ ማቃቸው ሰዎች አሉ። ንስሐ ሲገቡ መውለድ የቻሉ ሰዎች አውቃለሁ። ንስሐ ሲገቡ በረከት በሮቻቸው የተከፈቱላቸው ሰዎችን አውቃለሁ። ይቅር ሲሉም ልክ እንደዚህ የተለያየ የህይወት በሮች የተከፈቱላቸው በርካታ ቴስቲሞኒዎች መጽሐፍ ቅዱስ ላይም ከመጽሐፍ ቅዱስ ውጭም በእኛ በመካከላችን ባለ ህብረት ውስጥ የምናውቀው ኬዝ ነው። ስለዚህ ደግሜ አስረግጬ መናገር የምፈልገው ነገር ንስሐ ላልገባ ክርስቲያን የክርስቶስ ኢየሱስ ደም ሊሰራለት አይችልም። ንስሐ ያልገባ ሰው ስርየትን አያገኝም። ይቅር የማይል ክርስቲያን ይቅርታን አይቀበልም፣ ስርየትን አያገኝም ማለት ነው። ከዚህ ተነስተን እኛ ለንስሐ ህይወትና ይቅር ለማለት እጅጉን መትጋት አለብን ማለት ነው። በጣም ቀላል የማይባል ህይወታችን ተመላልሶ ሳይክል የሚያደርገው ተመሳሳይ ህይወት በህይወታችን ላይ የሚደጋገምበት ምክንያት ምናልባትም እነኚህ ሊሆኑ ይችላሉ። በተለይ ደግሞ በእኛ በኢትዮጵያውያን ካልቸር ቂመኝነት በጣም ፕሮሞት ይደረጋል። አንዱ መጥቶ ላንተ ራሱ አይራራልም ስለሌላ ሰው ሲነግር፣ ስለሱ ብለህ ቂም እንድትይዝበት የሚያደርግ አይነት ቨርዥን ነው የሚነግር። ሁላችንም በሆነ ሰው ላይ ቂም ይዘን እግዚአብሔር እንዲፈርድበት፣ እግዚአብሔር ህይወቱ ላይ የሆነ ነገር እንዲያደርግ የምንጠብቅ ሰዎች በጣም በርካቶች ነን። አሁን በመጣው ደግሞ ቅድም እንደነገርኳችሁ ትምህርቶች ሁሉም ሰው ጻድቅ እንደሆነ አድርጎ ነው የሚመላለሰው። ስለ ንስሐ ኢሹ ሬዝ የሚያደርግ ሰው የለም።
ትንሽ እንኳን ስለ ንስሐና ስለ ኃጢአት ኢሹ ሬዝ ከተደረገ የክርስቶስ ኢየሱስ ደም ነፃ አውጥቶናል፣ እኛ ጻድቆች ነን፣ እኛ ኃጢአተኞች አይደለንም የሚል ምንም ቤዝለስ የሆነ መጽሐፍ ቅዱሳዊ ያልሆነ ትምህርቶች ናቸው በዚህ ዘመን ላይ በአብዛኛው የምንሰማቸው። ስለዚህ እንደ መፍትሄ መንፈስ ቅዱስን እንጠይቀው። እግዚአብሔር መንፈስ በሕይወቴ ላይ ቅር ያለ በኃጢአት ስመላለስ የረሳኋቸው ኃጢአቶች ንስሐ መግባት ያለብኝን አስታውሰኝ። አንተ በተለያየ መንገድ ትናገራለህ፣ በራእይ ትናገራለህ፣ በህልም ትናገራለህ፣ በድምጽ ትናገራለህ፣ በአገልጋይ ትናገራለህ፣ በህሊናችን ትናገራለህ። በፈለግከው ሚዲየም የኔን ኃጢአት እንዲነጻልኝ ንስሐ እንድገባ አስታውሰኝ። ለእያንዳንዱ ለሰራሁት ኃጢአት ለተመላለስኩበት ስህተት ህሊናዬ ለሚነግረኝም ለማይነግረኝም ንስሐ ለመግባት ሬዲ ነኝ ብለን በመንፈስ ቅዱስ ፊት ንስሐ መግባት እንችላለን ማለት ነው። ንስሐ ከገባን ደግሞ ኬዙ ሴትል አደረገ ማለት ነው። ሁለተኛው ደግሞ ይቅርታ ነው። ማን ነው ይቅር ያላልነው? እስቲ ዙሪያችንን መርመር። ቂም ያዝንበት ሰው፣ ከዚህ በፊት የበደለን ሰው፣ ዛሬም ጭምር የምናወራው ስለሱ ሰው በእልህ በቁጭት የምናወራው የሱን ህይወት ውድቀት የምንጠብቀው ሰው አለ። ያ ሰውዬ ማለት የኛን ህይወት ወጥሮ አስሮ የያዘብን ሰው ነው። ለምን? ስለበደለን ሳይሆን ይቅር ስላላል ነው። አብዛኛው የበደሉን ሰዎች ህይወታችንን የጎዱት በበደላቸው ሳይሆን እኛ እነሱን ይቅር ባለማለታችን ነው። ስለዚህ እንደ አንድ ክርስቲያን በይቅርታ ህይወት በመመላለስ እግዚአብሔር የተዘጋጀልን በረከት ያለምንም መከልከል መቀበል እንችላለን ማለት ነው። እግዚአብሔር በዚህ መንገድ እንድንመላለስ ይርዳል። ታንክ ዩ